ሰላም የተወደዳችሁ የወሰንጠብ ቤተሰቦች፣ አዲስ ዓመትን በዲስካውንት ፋፈሽ ልናረጋችሁ ነው። ቶሎ ቶሎ ነው ቪዲዮ የምንቀርጸው፣ ማብራሪያ ያስፈልገው። ቆንጆ ለአዲስ ዓመት የሚሆን ዋጋችሁ ተመጣጣኝ የሆኑ ልብሶችን አብራችሁን ከቆያችሁ ምርጫችሁን ታገኛላችሁ። እንደምታዩት የሚያምር መነኑ ቆንጆ ነው፣ ምንም ጥያቄ የለውም። እሺ በጣም የሚያምር ቆንጆ ጥበብ በዲስካውንት በ12000 ብር እንዳትቀደሙ ቶሎ። ይሄ ሁለት ልብስ አለው። ነጠላው ምን ይመስላል? ይሄን ይመስላል። ነጠላው እስከ 2 ሜትር ከ20 ናቸው። በጣም የሚያምሩ መነናቸው ቆንጆ የሆኑ የአዲስ ዓመት ዲስካውንት ያስፈልጋል ለከስተመሮቻችን ብለን ነው። ኦርደር አድርጉት። ይሄን የሚያክልስ በ12000 ብር ታይቶም ተሰምቶም አያውቅም። እንደምታዩት በ12000 ብር ቶሎ ውሰዱ፣ ቶሎ። ይሄ ደግሞ 3 ልብስ ምናምን ይኖርላችኋል። በተለይ በፋሚሊ የምታሰሩ ሰዎች አንዱ ምናምን ሊሸጥ ስለሚችል እንዳይጎልባችሁ ቶሎ ብላችሁ ኦርደር አድርጉት። በጣም የምታምር ቆንጆ ቢጫ ጥበብ በ12000 ብር የአዲስ ዓመት ዲስካውንት። ቶሎ በሉ ዲስካውንቱ ሳያልቅ። ዲስካውንት ልብስ እውነት ለመናገር ይውላችሁ አንድ ሰው 20 ልብስ ምናምን ይገዛል። ባለሱቆች ምናምን አሉት የሚወስዱ በጣም ብዙ ልብስ ነው የሚወስዱ ባለሱቆች እና ዲስካውንት ሲወጣላችሁ እነሱ ደስታቸው ነው። ባንዴ ብዙ ይወስዳሉ። በ12000 ብር የአዲስ ዓመት ዲስካውንት በጣም ነው የሚያምረው። በጣም የሚያምር ይሄ በቃ ሽመናው በጣም ከባድ ሽመና ነው። የሚገርማችሁ ግን ከገባ የቆየ ልብስ ስለሆነ በጣም ነው የሚያምረው። ይሄንም በ12000 ብር በምትፈልጉት ብዛት አለላችሁ። ይሄ በብዛት አለላችሁ በ12000 ብር ቶሎ ውሰዱ። በጣም የሚያምር ሽመናው ከባድ የሆነ ይሄ ግን በስተት ሳይሆን አይቀርም። አንተ ዋጋውን ራሱ ረስቸው ነው እንዴት እንደሚያምር እዩት። ቶሎ ይሄን በግሩፕም ሆናችሁ በግሩፕ ይሄ አለላችሁ 20 ልብስም ሊኖር ይችላል። ቶሎ ኦርደር አድርጉት። በጣም ነው የሚያምረው። ይችን ነገር አሳያችሁ እስኪ በደንብ እንዲገዙ ስለፈልኩ ነው። ፈርጥ ነው ሽመናው፣ ቀላል ሽመና እንዳይመስላችሁ። ቶሎ ብላችሁ ኦርደር አድርጉና ለአዲስ ዓመት ውሰዱ። እነዚህ ልብሶች አልቆላችሁ 12000 ብር። ወይኔ መታደላችሁ እናንተ ነው የታደላችሁ። እኔ ልፋት ነው የሚተርፈኝ። በጣም ነው የሚያምረው። እንደምታዩት ይሄ ልብስ አሁን ለግሩፕ ሰርቼላችኋል። እነሱ ራሱ ይቀየሙኛል። 12000 ብር ነው ለእነሱ በ16000 ብር ነው የሰራውላቸው። የግሩፕ እነሱ አሸምነውኝ ማለት ነው። ለአዲስ ዓመት ግን ዲስካውንት ያስፈልጋል። አዲስ ነገር ማስገባት ያስፈልጋል። ገብቷችኋል? እንዴት እንደሚያምር አያችሁት? በጣም ነው የሚያምረው። የሚያምር ነጠላ፣ የሚያምር ሽመና ነው። ከአንገት በላይ የምትፈልጉትን ጥልፍ እንጠልፍላችኋለን። 12000 ብር ቶሎ በሉ ሳያልቅባችሁ። እቺን የምታምር ልብስ እያት። ቀጭን ጥበብ ለምትፈልጉ ምንም 12000 ብር ነች። ቀጭኑም ሰፊም አንድ ነው ወይ? አዎ አንድ ነው። ለምን ለኛ ያዋጣንም ዝም ብለን ነው ፖስት የምናደርግላችሁ። 5 አርብ ነው በ12000 ብር። በ5 አርብ ያው መነኑ ጽድት ያለ ቆንጆ 2 አይን መነን ሁሉም እንዴት እንደሚያምር እዩት። ለእናንተ ነው በዲስካውንት ኦርደር አድርጉ። ካሁን ኦርደር አድርጉ። ይሄ ልብስ በየዓመቱ የሚወጣ ልብስ ነው። በ12000 ብር ነው። በጣም ነው የሚያምረው። ሲሰራ ቆንጆ ነው። የዛሬ ዓመት የወሰዳችሁ ከስተመሮች ታውቃላችሁ። አዲስ ነገር አይደለም ግን አዲስ ዓመት በቃ 12000 ብር ሲምፕል ዋጋ። በ12000 ብር አንገቱን ቆንጆ አድርገን ጠልፈንላችሁ። ወይኔ እንዴት ነው የሚያምረው። ይሄ ደግሞ መነኑ ራሱ ይቺን በ12000 ብር ቆንጆ ጸደት ያለች ቀጭን ጥበብ ስንት አርብ ነች መሰላችሁ? 5 አርብ። የአዲስ ዓመት ጊፍት እየሰጠዋችሁ ነው። እውነት ብቻውን ቢሸጠው ይሄን 16000 ብር ሸጠዋል። ግን ይኸውላችሁ መጋፋት ሆነ ልብሶ እዚህ ጋር እንደ ጉድ ይሰራል፣ እንደ ጉድ ይገባል። አሁንም አዲስ ነገር ባስገባነ ቁጥር የቆየው እንደዚህ በዲስካውንት ማስወጣት አለብን። ያው እናንተ ሀገር ለክሪስማስ ይደረግ አይደል? ለፈረንጆች አዲስ ዓመት ዲስካውንት ይወጣላችኋል። እንደዛ ነው። እኛም ሀበሻንም ፈረንጅንም ተከትለን ነው። ወይ ይሄ ነገር ያዋጣኛል? በ10000 ብር አይዋጣኝም። ይሄ አይዋጣኝ። እውነት እንዴት እንደሚያምር ይሁት። በጣም ነው የሚያምር። ይሄ 14000 ብር በ14000 ብር የሚገርም ዲዛይን፣ የሚገርም ሽመና እንዳያችሁት። ይሄ አንድ ልብስ ነው ያለኝ እና አንድ ለህፃን ይኖራል። በቀጭን ጥበብም አለች። በቀጭኗ ጥበብ በዚች አለች 12000 ብር። በዚህ 14000 ብር። እናትና ልጅ የሆናችሁ ደውሉ። በቀጭኗ ለልጅሽ፣ በትልቋ ላንቺ ሰራልሻለሁ 14000 ብር። በዚህ በነጠላው ሳይዝ በቀጭን አለች። አላወጣሁትም እዛ ጋር 12000 ብር። ኦርደር አድርጉ። የአዲስ ዓመት ዲስካውንት ወሰን ጥበብ ጋር ለእናንተ ለከስተመሮቼ ስንት ዓመት አብራችሁኝ ለቆያችሁት ሳጠፋ ሳለማ ሳስደስታችሁ አንዳንዴ ሳበሳጫችሁ የሰው ልጅ የተሰጠ ነገር ነው። ለኔ ብቻ ሳይሆን እንግዲህ ተፈጥሮ ጉዳይ ትላልክ ገብቷል። ሁሉን ሰው ማስደሰት በዚች ዓለም ላይ
ከባድ ነው። ለፈጠረን ጌታ እንኳን ማንመጭ ሰው ነን። ገብተዋል። ስለሱ እንኳን ስንት ኮሜንት ይኖረናል አይደል? እኔ እንደ ሰው ሳታረገኝ፣ እኔ እንደ ጓደኞች ሳታረገኝ እንላለን። እኔ ደግሞ ሰው ነኝና እንግዲህ ሁሉም ማስደሰት ላልችል እችላለሁ። ግን ከ100% እኔ 85% 90% በጣም ነው የሚደሰትብኝ። ከስንት አንድ ጥፋት አይቀርም ሰው ነኝ። እንዴት እንደምታምር እያትች ደግሞ በ12 ሺህ ብር በጣም ነው የምታምር። 5 አርብ ናት፣ 4 አርብ ነች። በጣም ቆንጆ ጥለት ነች። መነኑ ሶፍት ነው። በጣም ነው የሚያምር። በዲስካውንት ለእናንተ ለወሰን ጥበብ ደንበኞች ይቺ ልብስ በ10 ሺህ ብር ነች። በ10 ሺህ ብር በ10 ሺህ ብር በጣም ነው የምታምረው። ይሄን ያገኛችሁ ሰው እድለኛ። አያችሁት እንዴት እንደሚያምር? በጣም ነው የሚያምረው። በጣም የሚያምር በ12 ሺህ ብር ለእናንተ በዲስካውንት እጅግ በጣም ጸደት ያለ ልብስ ተሎዘዙ ሳያልቅባቸው። ዲስካውንት ሲሆን አዲስ አበባ ያለው ሰው ራሱ ተንጋግቶ ነው የሚመጣ። የሚገርማችሁ ተሎ መጣው ለ2 ሰው ለ3 ሰው ነው የሚሉ። እቺ ደግሞ የእናት ቀሚስ ናት። በቃ በጣም ነው የምታምረው። ብራውን ነች። በጣም ቆንጆዬ ልብስ ነች። እጅግ በጣም ዝንጥ ያለች የፎቶ ልብስ ነች። እቺን በ12 ሺህ ብር ለእናንተ በጣም ነው የምታምረው። በትእዛዝ ነው ያሸመን እንኳን ሲጀምር። ግን መሰለሽ የግሩፕ ስናሰራ 10 ካዘዛችሁ 12 ምናምን እናሸምናለንና በቃ ከዛኛው ከተገኘበት ከዚህኛው ልብሱ ከሚቀመጥ እናንተ ተጠቀሙበት፣ በቂ ነው። በ12 ሺህ ብር ለእናንተ ለውድ ከስተመሮቼ፣ ለምትወዱኝ፣ ለምታከብሩኝ፣ ሁሌ ከጎኔ ለሆናችሁት፣ እንዲሁም አዲስ ለምትመጡ ደንበኞቼ፣ ኢትዮጵያዊ ኤርትራዊ ከስተመሮች እንዴት እንደምታምር ያትች ደግሞ በጣም የምታምር ደረጃ ልብስ በጣም ቆንጆ ነች። እቺ 12 ሺህ ብር ናት። እቺ ስንት ፍሬ ይኖራል አላውቅም። 1 2 3 ሊኖር ይችላል። ግን በጣም ጽድት ያለች ዲዛይን ነች። አዲስ ዓመትን በአዲስ ልብስ ግዴታ ነው። አዲስ ዓመት ፋሲካ፣ ገና መልበስ ግዴታ ነው። በተለይ አዲስ ዓመትን እንዴት እንደሚያምር እዩት። ደግሞ በጣም ነው የሚያምር። ይሄ አሁን ሰፊ ልብስ ነው። 16 17 የሚሸጥ ልብስ ነው። ግን ለእናንተ በ12 ሺህ ብር ትንሹንም ትልቁንም ዋጋውን አንድ ያደረኩት አውቄ ነው። በቃ ተጠቀሙ እናንተ። አያችሁት ነጠላው ራሱ ምን እንደሚያክል? ይሄ ነጠላው ነው። 2 ቀሚስ መሰለኝ ይሄ ልብስ 2 ቀሚስ ነው። እንዴት እንደሚያምር 1 2 3 4 5 አርብ ነው ልብሱ። በ5 አርብ ነው። እንዴት እንደሚያምር በ12 ሺህ መነኑ ምንም ንጹህ መነን። እነዚህ እኔ ራሴ ማሸመናቸው ነው። ከለር እየቀየርኩ ለማሸመናቸው ብዙ ጊዜ ከዛ የተረፉ ናቸው። አሁንም ዲስካውንቱ እንደቀጠለ ነው። እንዴት እንደሚያምር ጽድት ያለ ልብስ፣ ዝም ብሎ ምናምን ልቅምቃ የሚል ልብስ አይደለም። ጽድት ያለ ልብስ እውነት ነው የምላችሁ። እንዴት እንደሚያምር የተሸመነ ቆንጆ የሆነ ጽድት ያለ ልብስ በ4 አርብ የተሸመነ ነጠላው ቆንጆ የሆነ መነኑ እንዲሁ ይታይ ብለህ በጣም ነው የሚያምረው መነኑ። እነዚህ ይሄን እያልኳችሁ ነው 16 እና 17 ሺህ ብር ነው የምንሸጣቸው። በ12 ሺህ ብር ለእናንተ ለከስተመሮቻችን ለቤተሰቦቻችን የማንሆነው ነገር የለም። 12 ሺህ ብር ነው ብዬ ነው ዋጋ ያልተናገርኩ። 12 ሺህ ብር ቶሎ በሉ እዛዙ፣ ሳትቀደሙ ቀደሙ። ከነገራችን ላይ ዲስካውንት ስናወጣ አንድ ሰው አንድ ፍሬ አይወስድም። 4 5 10ም 20ም ሊወስድ ይችላል። እንዴት እንደሚያምር በ12 ሺህ ብር ይሄ የሚያምር ልብስ በጣም ቆንጆ የሆነ አዲስ ነው፣ ፋሽን ነው። በ12 ሺህ ብር የአዲስ ዓመት ዲስካውንት ለእናንተ ለከስተመሮቼ። አንዳንድ ለብሱ በቃ የቆየ ቀሚስ ከምትለብሱ በ12 ሺህ ብር ቆንጆዬ ቀሚስ አንገቷ ቆንጆዬ የሆነች ትንሽ አንገት የሆነች እንደዚህ እንደለበስኳት አይነት ሲምፕል የሆነች ፋፋ እግዚአብሔር እንዳሳየ ነው። አትጨናነቁ ዘመዶች። በቃ ይሄ ርካሽ ልብስ ነው ልበሱ። እንዲሁም ለአዲስ ዓመት እስኪ ጊፍት ስጡ ለወዳጅ ዘመዶቻችን። እኔ ብያችሁ አይደለም አይኑ ትሰጣላችሁ፣ ግን ላኩላችሁ ለጎረቤቶቻችሁ፣ ለአክስቶቻችሁ፣ እንደ ውለታ ለዋሉላችሁ ዘመዶቻችሁ ምናምን ጊፍት ላኩኝ። ሰርተን እንልክላችኋለን። አዲስ አበባ ላሉ በተለይ እንልክላችኋለን በሞተረኛ። እኔ እሄዳለሁ ብዬ ቃል አልገባም፣ ጊዜ ይበቃኝ። ቃል ገብቼ ላላረገው እችላለሁ፣ ግን በሞተረኛ እልክላችኋለሁ። የሆነ ቦታ ለማድረስ 500 ብር ነው 1000 ብር ነው እችልላችኋለሁ። ብቻ እዘዙና አዲስ ዓመት ስጦታ ስጧቸው ለወዳጅ ዘመዶቻችሁ፣ ለድሮ ጎረቤቶቻችሁ ምናምን። ተመረቁ። ከመመረቅ ብዙ በረከት ይገኛል። በ12 ሺህ ብር ቆንጆ ልብስ እቺ የምታምር ልብስ በጣም ቆንጆ የሆነች እንዴት እንደምታምር በ12 ሺህ ብር ካሜራማን
ላጥ አድርገው እንጂ በቃ በቂ ነው። እያጠናኸው ነው እኮ ተከትለህ አብረህ እያየህ። ወይኔ ይችላል ደግሞ እንዴት አባቷ ነው የምታምረው! እስኪ ያት እንዴት ቆንጆ እንደሆነች በጣም ቆንጆ አንድ ልብስ ናት። ይች ልብስ አሁን አሸምኗት ብትለኝ ይሄን በውድ ነው የሚሸመነው። ስለዚህ አንድ ፍሬ ነች። ዋጋ ጨምራለሁ ካላችሁ ጨምራችሁ ሰራላችኋለሁ። እጄ ላይ ባለው ግን 12000 ብር፣ ባሸምንላችሁ ግን 16000 ብር ድረስ ሊሆን ይችላል። ብቻችሁን መለስ ለምትፈልጉ ግን በ12000 ብር ተሎዘዙት። በጣም ነው የሚያምረው። ነጠላው ራሱ ትልቅ ነው። የአዲስ ዓመት ዲስካውንት ለእናንተ ለከስተመሮቻችን ስጦታ በሉት፣ ስጦታ በሉት፣ እውነት ስጦታ በሉት። ለምን አይታችኋል? ዩቲዩብ ላይ ልደቴን ሲያከብሩልኝ የሁሉ ሰራተኛ በልቶ የሚያድር ነው። ስለዚህ ለእነሱ ነው የሚከፈላቸው ማለት ነው። ልብሱን ከሸማኔ የገዛሁት ይሰፉታል፣ ይጠልፉታል፣ የቤት ኪራይ ይከፈልበታል። የምናገኙት እጅግ ትንሽ ነው። በ12000 ብር ሲሸጥላችሁ ግን ይውጣ፣ በቃ ይውጣ። ለአዲስ ዓመት ነው የሚወጣ። እንደዚህ ቢጫ ልብስ እንዴት እንደሚያምር እዩት። በጣም የሚያምር በጣም ቆንጆ የሆነ ነጠላዋ እንዴት እንደምታምር እዩት። በ12000 ብር ይሄን የዛሬ ዓመት ነው ይሄን ካሸመንኩት። ግን የማያልፍበት ዲዛይን ቆንጆ ዲዛይን 16000 ብር ነው የሸጥኩላችሁ ካስታወሳችሁ። አሁን አንድ ፍሬ ነው ያለ ዲስካውንት ነው። 12000 ብር ኦርደር አድርጉት። በጣም ነው የምታምረው። በጣም ነው የምታምረው። እንዴት እንደምታምር እዩት። ይሄ አሁን በግሪን ከለር እንደ አዲስ ፖስት እያደረጉት ያዩዋቸው ነበር ከኔ ቤት በጣም ቆይቷል። እንዴት እንደምታምር እቺም በ12000 ብር በጣም የምታምር። ይሄ አንድ ፍሬ ነው 2 ፍሬ ነው ያለው አላውቅም። ብቻ ደውሉና ጠይቁ። ይህን የሚያክል ልብስ ቆንጆ ልብስ በጣም ነው የሚያምረው። በጣም ዝንጥ ያለ ልብስ። ይሄ ደግሞ ስንት ፍሬ ያለላችሁ መሰላችሁ? 2 ምናምን አካባቢ ያለ በ14000 ብር ቶሎ ኦርደር አድርጉት። እንዴት እንደሚያምር በጣም ቆንጆ ነው። የፎቶ ልብስ ነው። ለአዲስ ዓመት የሚገራርም ልብስ ለእናንተ በዲስካውንት በጣም ቆንጆ በጣም ቆንጆ። እንደምታዩት ይህ ልብስ ደግሞ 2 ፍሬ ወይም 3 ፍሬ ይኖራል። በጣም የሚያምር ጽድት ያለ ዲዛይን ነው። ቆንጆ ልብስ ነች። ይሄን ያገኘ ሰው እድለኛ ነው። በጣም ነው የሚያምረው። ይሄን በ12000 ብር የአዲስ ዓመት ዲስካውንት ለእናንተ ለወሰን ጥበብ ከስተመሮች በጣም ነው የሚያምረው። ወይኔ በነፃ በሉት፣ በነፃ በሉት እየሰጠናችሁ ያለን ደረጃ ልብስ ለምትወዱ በጣም ነው የሚያምረው። ይሄን እንደዚህ እናጥፍላችኋለን። ስኳር መነን ምናምን አይደለም። እኔ መነን ንጹህ መነን ነው። ይሄ ራሱ እንዴት እንደሚያምር ይሁት። ደረጃ ሲታጠፍ በጣም ነው የሚያምረው። ይሄን በ12000 ብር ለእናንተ የአዲስ ዓመት ዲስካውንት ካሁኑ ዲስካውንት ያስቀደምንላችሁ ቶሎ ተሰርቶ እንዲደርስላችሁ ነው። መሸመን ካለበትም አውርተን መሸመን ያለበት ነገር እንዲሸመን ነው። በጣም ነው የሚያምረው። ኦርደር አድርጉ። ቆንጆ ቆንጆ ልብሶች ናቸው። ነጠላችሁ ቆንጆ ነው። መነኑ ቆንጆ ነው። ያለ ምንም ጥርጥር ዘዙ። ያለ ምንም ጥርጥር ማለት ነው። ይሄ ልብስ 2 ፍሬ ነው ማለትም 2 አርብ ነው። ከሰው ተሸምኖ የተረፈ ነው። ግን ገበያ ላይ ያለ ልብስ ነው። ይሄ በዲስካውንት በ12000 ብር በጣም ነው የሚያምረው። በጣም ነው የሚያምረው። ከልጆቻችሁ ጋር ከቤተሰቦቻችሁ ጋር ብትለብሱት እጅግ በጣም ዝንጥ ያደርጋችኋል። ለእናንተ የአዲስ ዓመት ዲስካውንት ነው። ኦርደር አድርጉ። ለቤተሰቦቻችሁ፣ ለጎረቤቶቻችሁ፣ ለአክስቶቻችሁ፣ ለሚመለከተው ሁሉ ጊፍት ስጡ። አይሻልም? ዲስካውንት ስለሆነ እንግዲህ በ50000 ብር ስንት 4 ቀሚስ በሉት 5 ቀሚስ በሉት ማድረግ ስለምትችሉ ካሁን ኦርደር አድርጉ። ካሁን ወረፋ ያዙ። ካሁን ተሰርቶ እንዲላክላችሁ። ይህ ወሰን ጥበብ ዩቲዩብ ቻናል ነው። ዲስካውንት ተጠቃሚ ሁኑ። የዛሬውን አበቃው። መልካም ሳምንት።